ቤቱ ገባ። አሳውን ወደ ቤቱ ካስገባው በኋላ የዛ የሳጥን መክፈቻ በአሳው ወር ተገኝቶ እግዚአብሔር አምላካችን ሳጥኑ እንዲከፈት አደረገ። የሁላችንን ቋጠሯችንን በቅዱስ ሚካኤል አማካኝነት ይፍታልን። ቅዱስ ሚካኤል በቤታችን ይግባ። ቅዱስ ሚካኤል ይባርከን፣ ይቀድሰን። ያስተማረን የመከረን እግዚአብሔር አምላካችን ነው። ክብርና ምስጋና ውዳሴና አምልኮ ከምድር እስከ አርያም ለስሙ አጠራሩ ይሆንልን። ይቆየን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የቃል ኪዳኑ ታቦት ወደ አውደ ምሕረቱ እየመጣ ነው። ሁላችንም ተረጋግተን የእግዚአብሔርን ቃል እንሰማለን፣ ከአውደ ምሕረቱ የሚተላለፈውን እንሰማለን ማለት ነው። ስለት እነግራችኋለሁ። አንዲት እህታችን እህተ ገብርኤል ትባላለች። ስለት ተስዬ ነበረ 15 ቀን ሳይሞላው ቅዱስ ሚካኤል ስለቴን ሰምቶ ፈጽሞልኛልና እልል ብላችሁ እግዚአብሔርን አመስግኑልኝ ብለዋል። እንዲሁም ደግሞ ወለተ ጻድቅ ልጄ የትንሣኤ ዕለት ወድቆ ነበረ፣ ሆስፒታል ገብቶ ነበረ። ነገር ግን ቅዱስ ሚካኤል ረድቶኝ ልጄ በጤና ላይ ይገኛል። የቅዱስ ሚካኤልን አምላክ አመስግኑልኝ፣ የባህራንን ረዳት እኔንም የረዳኝ ቅዱስ ሚካኤልን አመስግኑልኝ ብለዋል። እንዲሁም ደግሞ ልጄ መጥቼ ቅዱስ ሚካኤልን ነገርኩት። ልጄ ታሞብኝ ነበረ፣ እዚህ 6 ኪሎ ቅዱስ ማርቆስን መጥቼ ነገርኩት፣ ስለቴንም ሰማኝ። ስለዚህ እግዚአብሔርንም አመስግኑልኝ ብለዋል። ለክብሩ መገለጫ 600 ብር ገቢ አድርገዋል። እንዲሁም ደግሞ የሚጥል በሽታ ነበረብኝ። ይህንንም ደግሞ ቅዱስ ሚካኤልን መጥቼ ነገርኩት። ቅዱስ ሚካኤልም ደግሞ ስለቴን ሰምቶ አላሳፈረኝምና የሚጥል በሽታውን አስወግዶልኛልና በመካከላችሁ ቁሜ እገኛለሁ፣ እግዚአብሔርን አመስግኑልኝ ብለዋል። ከዚህ በመቀጠል መምህራችን መጋቤ ምስጢር ብሩክ አሳምረ መርሃ ግብሩን ይመሩልናል። ሁላችንም ተረጋግተን ከአውደ ምሕረቱ የሚተላለፈውን ቃል መስማት አለብን ማለት ነው። ወደ መምህራችን እልልታ ያስፈልጋል። እልልታ እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን ለዚህ ቀን አበቃ። ከዚህ በመቀጠል ቀጥታ የምናልፈው ወደ ሊቃውንቱ የዝማሬ መርሃ ግብር ነው የሚሆነው። ለዕለቱ የሚገባውን ወረብ ያቀርቡልን። ሌሊቱን እግዚአብሔርን ሲያመሰግኑ በዋዜማ የሚገባውን ስብሐተ እግዚአብሔር ሲያደርሱ ቆይተዋል። በዚህ ከድካም በኋላ ደግሞ አሁን በታቦቱ ፊት የቅዱስ ሚካኤልን ክብር የእግዚአብሔርን ቸርነት ያውጃሉ። ከእነሱ ጋር ደግሞ ሆነ ሁላችንም ያጨበጨብን ልልያና መናቸው እግዚአብሔርና